የቺያ ሲድ ፍሬ ወይም ደግሞ የተልባ ፍሬ ከሁለቱ አንዱ ብቻ መምረጥ ቢኖርባችሁስ ለጤናችሁ የትኛው ይሻላል? እነዚህ ሁለት ትንንሽ ፍሬዎች ቀላል ቢመስሉም አንድ አይነት አይደሉም። አንደኛው በከፍተኛ ፋይበር እና ውሃ ሲነካ በሚያወጣው የጀሊ መሰል መዋቅር ይታወቃል። ሌላኛው ደግሞ በተለይም በእጽዋት ላይ የተመሰረተው ኦሜጋ 3 ስብ የበለጸገ ነው። አንደኛው እንደነበረው መመገብ ቀላል ነው። ሌላኛው ደግሞ ከተፈጨ በኋላ በጣም የበለጠ ጥቅም ይሰጣል። አንደኛው ልዩ ተፈጥሯዊ ውህድ ስላለው ለየት ያለ ጠቀሜታ አለው። ስለዚህ ለጤናው ግብ ትክክለኛው ፍሬ እየገዙ ነው? ከኔ ጋር ቆዩ፣ ምክንያቱም በቺያ ሲድ እና በተልባ መካከል ያለው ቀላል የጤና ንጽጽር አሁን እናያለን። ቪዲዮውን እስከ መጨረሻ እንድታዩት ጋብዛችኋለሁ። በቪዲዮ መጨረሻ ላይ ለእናንተ የትኛው የተሻለ ምርጫ እንደሚሆን በግልጽ ያውቃሉ። ሰላም፣ እንኳን ወደ ሀበሻ ፋርማሲስት በሰላም መጣችሁ። እኔ ፋርማሲስት ሮማን ነኝ። ዛሬ በጤናው ዓለም በጣም ተወዳጅ የሆኑት ሁለት ፍሬዎች እናነጻጽራለን፣ የቺያ ሲድ ዘርና የተልባ ፍሬ። ምናልባት በጤናማ መጠጦችና ለክብደት መቀነስ ምግብ አዘገጃጀት ውስጥ አይተዋቸው ይሆናል። ነገር ግን ገበያ ላይ ሲሄዱ እርስዎ እንዲህ ብለው ይጠይቁ ይሆናል፣ የቺያ ፍሬ ልግዛ ወይስ የተልባ ፍሬ ልግዛ? ሁለቱም መመገብ እንችላለን ወይስ አንዱ ከሌላኛው ይበልጣል? ዛሬ በግልጽ እናነጻጽራቸዋለን። ከምን አንጻር ነው የምናነጻጽራቸው? ከፋይበር አንጻር፣ ከኦሜጋ 3፣ ከፕሮቲን፣ ከምግብ መፈጨት፣ ክብደት መቆጣጠሪያ፣ የልብ ጤና፣ የደም ስኳር፣ ካልሲየም እና የአጥንት ጤና፣ አንቲኦክሲዳንትነትና ከመጠቀም ቀላልነት አንጻር ሁሉንም እነዚህ አነጻጽረን በግልጽ እናያቸዋለን። የትኛው ልምረጥ የሚለው ጥያቄ መልስም በግልጽ እንሰጣለን። እዚህ ላይ አንድ ጥያቄ ልጠይቃችሁ። እናንተ ሞር የምትወዱትና የምትመርጡት ቺያ ሲድ ነው ወይስ ተልባ ነው? ኮሜንት ላይ ጻፉልኝ። አንደኛው ከፋይበር አንጻር እንያቸው። ሰዎች እነዚህ ፍሬዎች የሚበሉበት ትልቁ ምክንያት እንነጋገር፣ ፋይበር ነው። ሁለቱም ጥሩ መጠን ያለው ፋይበር አላቸው። ፋይበር ለብዙ ምክንያቶች አስፈላጊ ነው። ምግብ ለመፈጨት ይረዳል። ለአንጀት ጤንነት ጥሩ ነው። ከተመገቡ በኋላ የመጥገብ ስሜት እንዲሰማዎት ይረዳል። ቺያ ሲድ በተለየ የፋይበር ይዘቱ ታዋቂ ነው። ለምሳሌ 2 የሾርባ ማንኪያ ቺያ ሲድ ወደ 11 ግራም ፋይበር ይሰጣል። ስለዚህም ግባችሁ ምግብ ውስጥ ተጨማሪ ፋይበር እፈልጋለሁ የሚል ከሆነ ቺያ ሲድ በጣም ጠንካራ ተመራጭ ነው። ግን ይህ ማለት ተልባ መጥፎ ነው ማለት አይደለም። ተልባም ፋይበር ይሰጣል። ስለዚህ ፍላጎታችሁ ፋይበር መጨመር ከሆነ ከፋይበር አንጻር ካየነው አሸናፊው ማን ይሆናል? ቺያ ሲድ ይሆናል ማለት ነው። በሁለተኛው ደረጃ የምናየው ደግሞ ከኦሜጋ 3 አንጻር ነው። ሁለቱም ኤኤልኤ የተባለ እጽዋት ላይ የተመሰረተ ኦሜጋ 3 አላቸው። ሰውነታችን ኤኤልኤ ለመስራት አይችልም። ስለዚህ ከምግብ ማግኘት አለበት። ተልባ በአጠቃላይ በጣም ሀብታም የሆነ የኤኤልኤ ምንጭ ተደርጎ ይወሰዳል። ስለዚህ ግቦ ከእጽዋት የሚሰራ ኦሜጋ 3 መጠን ለመጨመር ፈልጋለሁ የሚል ከሆነ አሁንም አሸናፊ የሚሆነው ተልባ ነው ማለት ነው። ሶስተኛው ደግሞ ከፕሮቲን አንጻር እንያቸው። ሁለቱም ዘሮች የተወሰኑ ፕሮቲን ይሰጣሉ። ያ ጥሩ ነው። ነገር ግን አስፈላጊውን እውነት ይህ ነው። በቺያ ሲድ ወይም ደግሞ በተልባ እንደ ዋና የፕሮቲን ምንጭ መተማመን የለብንም። እነሱ የአመጋገብ ማሟያ ናቸው። ፕሮቲን ለማግኘት እንደ ባቄላ፣ ምስር፣ እንቁላል፣ አሳ፣ ስጋ ወይም አኩሪ አተር ያሉ ዋና ዋና ምግቦች መጠቀም የተሻለ ነው። ስለዚህ በዚህ ዙር አቻ ይሆናሉ ማለት ነው። በአራተኛው ዙር ደግሞ ለምግብ መፈጨት የትኛው ይሻላል ነው። ቺያ ሲድ ፈሳሽ ሲያገኝ የጄሊ መሰል መዋቅር ይፈጥራል። ይህም ደግሞ አንዳንድ ምግብ ውስጥ ይወዱታል። ተልባ ሲፈጭ ደግሞ ወደ ምግብ እና ወደ መጠጥ ይደባለቃል። ለሆድ ድርቀት የትኛው ይሻላል? ሐቀኛው መልስ እንደ ሰውየው ይወሰናል። ሁለቱም ጠቃሚ ፋይበር ሊሰጡ ይችላሉ። ስለዚህ ብዙ ፋይበር በድንገት መመገብ ጋዝ ወይም ደግሞ የሆድ መነፋት እንዳይከሰት በትንሽ መጠን ይጀምሩ። ለአጠቃቀም ቀላል ቺያ ሲድ ጥቅም አለው። ለተፈጨ ተልባ እንደ ቀላል ፋይበር ተጨማሪ ተልባ በጣም ጠንካራ ምርጫ ይሆናል። በአምስተኛው ዙር የምናየው ደግሞ ከክብደት አንጻር ነው። ክብደት ለማስተካከል ምንም ዘር ሰውነትን ስብ በአስማት አያቃጥልም። ነገር ግን ሁለቱ የጤናማ አመጋገብ አካል ሊሆኑ ይችላሉ፣ ምክንያቱም ፋይበርና ጤናማ ስብ አላቸው። ስለዚህ የትኛው ዘር ብቻውን ክብደት አይቀንስም? የጤናማ አኗኗር ዘይቤ ነው። ስድስተኛው ዙር የልብ ጤና አንጻር እናያቸው። ሁለቱም ለልብ ጠቃሚ ፋይበርና ቅባቶች አሏቸው። በዚህ ዙር ሁለቱም እኩል ናቸው። በሰባተኛው ዙር የምናየው ደግሞ ከካልሲየም እና ከአጥንት ጤና አንጻር ነው። ቺያ ሲድ ዘሮች ከተልባ ይልቅ ብዙ ካልሲየም ይሰጣሉ። ስለዚህ ከካልሲየም አንጻር ቺያ ሲድ ብልጫውን ይወስዳል። በስምንተኛው ዙር ደግሞ ከሊግናን አንጻር እናየዋለን። የተልባ ምስጢራዊ መሳሪያ ሊግናን የተባሉ ተፈጥሯዊ አንቲኦክሲዳንት ውህዶች አሉት። በአጭሩ ሊግናን ለሰውነታችን ጥበቃ የሚያደርግና በተለይም ለልብ ጤና ላይ ትልቅ ሚና አለው። የተልባ ዘር ውስጥ የሚገኝ ልዩ ተፈጥሯዊ ንጥረ ነገር ነው። ከሊግናን አንጻር ተልባ ብልጫ ይወስዳል ማለት ነው። በዘጠነኛው ዙር የምናየው ደግሞ ከደም ስኳር ድጋፍ ጋር ነው። ሁለቱም ፋይበር ስላላቸው ከምግብ በኋላ የደም ስኳርን በድንገት እንዳይጨምር ሊያግዙ ይችላሉ። እነዚህ ፍሬዎች ለስኳር ህመም ሕክምና ምትክ አይደሉም። እዚህ ላይ እኩል ይሆናሉ ማለት ነው። በአስረኛ ዙር ደግሞ የምናየው ለመጠቀም የትኛው ቀላል ነው።
ቺያ ይበልጣል። በቀጥታ ምግብ ላይ መርጨት ይቻላል። ተልባ በተለይም ከተፈጨ በኋላ መጠቀም የተሻለ ውጤት ይሰጣል። በ11ኛው ዙር የምናየው ደግሞ የትኛው ይጣፍጣል ነው። ይህ እንደ ሰውየው ጣዕም ይለያያል። ይሞክሩትና የትኛው እንደሚስማማችሁ ኮሜንት ላይ ጻፉልኝ። አሁን ሁሉንም ሰብሰብ አድርገን እናያቸውና ለእናንተ የተሻለው የትኛው ነው? ዋናው ግባችሁ ፋይበር እና ካልሲየም ከሆነ ቺያ ሲድን ምረጡ። ዋና ግቡ የእጽዋት ኦሜጋ 3 ALA ከሆነ ደግሞ የተፈጨ ተልባን ይምረጡ። ሁለቱም ከወደዱ ደግሞ ሁለቱም መጠቀም ይችላሉ። ጤናማ አመጋገብ መለዋወጥን ይፈልጋል። አሁን ደግሞ እንደተለመደው የማስጠንቀቂያ መልእክት ልንገራችሁ። ፋይበር በዝግታ ይጨምሩ። በቂ ውሃ ይጠጡ። የመዋጥ ችግር ያለባቸው ሰዎች ደረቅ ቺያ ሲድ ፍሬዎች እንዳይጠቀሙ ጥንቃቄ ያድርጉ። በውሃ ተዘፍዝፎ ቆይቶ መጠቀም አለባቸው። ማንኛውም መድኃኒት የሚወስዱ ከሆነ በተለይም ደም የሚያቀጥል መድኃኒት፣ ማንኛውም ትልቅ አመጋገብ ለውጥ ከማድረጋችሁ በፊት ከሐኪማችሁ ጋር አውሩበት። ለማጠቃለል ያክል ቺያ ሲድ ወይስ ተልባ የትኛው ይሻላል? ኮሜንት ላይ ጻፉልኝ። ሁለንተናዊ አሸናፊ የለም። ለፋይበር እና ለካልሲየም ቺያ ሲድ ጥሩ ነው። ለኦሜጋ 3 እና ከሊግናን አንጻር ደግሞ ተልባ በጣም ጥሩ ነው። ሁለቱም በጣም ጠቃሚ ምግቦች ናቸው። አስማታዊ ምግብ አይፈልጉ። ጤናማ የአመጋገብ ልማድን ይገንቡ። ከዚህ ቪዲዮ አዲስ ነገር ከተማራችሁ አሁኑኑ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። አዳዲስ ቪዲዮዎች በምሰራ ሰዓት ቅድሚያ ይደርሳችኋል። ቺያ ልምረጥ ወይ ተልባ ብሎ ግራ የተጋባ ሰው ካለ ሼር ያድርጉለት። በሚቀጥለው ቪዲዮ እስክንገናኝ ሰላም ሆኑልኝ።